ጥያቄ ልጠይቅ። እናትን ትወዳታለህ አይደል? እወዳታለሁ። እናትህ ከእስልምና ብትወጣ አንገቷን ትቆርጣለህ? አቆርጥ እቆርጣለሁ። ከእስልምና ሃይማኖት እናቴ ብትወጣ አንገቷን ትቆርጣለህ? አንገቷን ትቆርጣለህ? ከእስልምና ሃይማኖት እናቴ ብትወጣ አንገቷን ትቆርጣለህ? አንገቷን ትቆርጣለህ? እስልምና እንግዲህ ይሄ ነው። እናመሰግናለን። በግልጽ ስለመለስክልን እናመሰግናለን። ማለት ሳትዋሽ እምነቱ የሚል ስለመለስክልን በጣም ክብር አለኝ ለመልስህ ማለት ነው። ግን እኔ ደግሞ ለእናቴ ይሄን ያክል ጨካኝ የሚያደርገኝን አምላክ መቼም ቢሆን አምላክ ነው ብዬ ልቀበለው አልችልም። አምላክ ማለት ሩህሩህ ነው መሆን ያለበት እንጂ እናቴ ላይ በዚህ ልክ ጨካኝ የሚያደርገኝ ከሆነ እንዴት አምላክ ሆኖ ነው? ይሄ እኮ ይህን እኮ ፈጣሪን ከሰርክ እኮ አንደ የሰው ልጅ ያልኩህ እኮ ነገር እኮ አሁን በእናትህ ለምን እክዳለሁ? ይኸውልህ አንድ ነገር ልንገርህ። መካድና ሰው መግደል በጣም የተለያዩ ነገሮች ናቸው። አንተ እናትህን እኮ ነው ያደረግህ። እናትህን አንገቷን እቆርጣለሁ ነው ያልከኝ። ስትናገር ራሱ አልቀፈፈህም በነገራችን ላይ